ብቻ ዛሬ ልነግራችሁ የምፈልገው ነገር ቢኖር ሩታ ልትሄድ የነበረበት ሀገር ወይም ደግሞ ሁሉ ነገር ተችሏት እንድትሄድ ያደረገች የነበረችው ሄርሜላ ነች እና ይህንን ነገር ስነግራችሁ ዝም ብዬ እንደመጣልኝ ወይም ደግሞ ምንም ነገር ሳላቅ አይደለም። በራሴ ብዙ ነገር ሞክሬያለሁ፣ በራሴ ብዙ ነገር አጣርቻለሁ እና ብቻ ይህንንም ነገር ለእዩ መንገር እፈልጋለሁ። ታውቃላችሁ አዲስ ነገር ሲሰማ ወይም ደግሞ የሆነ ነገር ሲፈጠር ቶሎ ብዬ የምነግረው ለሱ ነው። ምክንያቱም የሆነ ነገር ለማድረግ ከሁላችንም እሱ ይሻላል ብዬ አስባለሁኝ እና ብቻ ዛሬም እዩን ጠርቼው ይህንን ነገር መናገር እፈልጋለሁ። ሩታ ውጭ ሀገር እንድትሄድ ወይም ደግሞ ሁሉ ነገር የጨረሰችላት ብሩንን ከፍላ ሁሉ ነገር ያመቻቸችላት ሄርሜላ ነች እና ይሄ ነገር ስሰማ እኔ በጣም ነው የተናደድኩት። ሄርሜላ ምን አይነት ክፉ ሰው እንደሆነች፣ ምን አይነት የወረደች ሰው እንደሆነች በዚህ መገመት ትችላላችሁ ሁላችሁ ማለት ነው እና አይደረግም እንደዚህ። አሁን እሷ ሩታን ካገር ካስወጣዋት አብርሽን አገኘዋለሁ ወይም ደግሞ አብርሽን እንደፈለግኩ አገኘዋለሁ ብላ ነው እና ያሰበችው። እሷ ግን ደግሞ አሁንም ቢሆን አብርሽን እንደፈለገች ማግኘት ትችላለች ወይም ደግሞ አብርሽን በደንብ የምታገኝበት ነገር ነበረ እየፈለገች የነበረችው እና ይህንን ነገር ደግሞ ሩታን ከሀገር ሳትወጣ አድርገዋለች ወይም ደግሞ አብርሽን የራሱ አድርገዋለች። እኔ ከአብርሽ ጋር ምንም አይነት ነገር የለኝም። ከሱም ጋር ይህንን ምን አረክ ምናምን አልለውም። ትልቅ ሰው ነው፣ የሚመከር ሰው አይደለም። እኔ አሁን እሱ መመክርበት ጊዜም ሰዓትም የለኝም። ግን ደግሞ ሩታ ስትጎዳ ወይም ደግሞ ሩታን እያየናት እሳት ውስጥ ሲከቷት ዝም ብዬ ማየት አልፈልግም እና ይህን ነገር ስታደርግ ግን ራሷ ላይ የሚመጣው ነገር ማሰብ ነበረባት። ከሄርሜላ ጋር ካሁን በኋላ መጥፎ ነገር ውስጥ ነው የምንገባው፣ መጥፎ ችግር ውስጥ ነው የምንገባው እና ምክንያቱም እዛ ሄዳ ምን ልታረጋት እንዳሰበች አላውቅም። ወይም ደግሞ ውጭ ከሄደች በኋላ የሚቀበላት ሰው ማን እንደሆነ አናውቅም። ይህንን ነገር ደግሞ እያመቻቸች የነበረችው ሄርሜላ ነች። ሄርሜላ ደግሞ ከሩታ ጋር ምን እንዳላት ታውቃላችሁ ሁላችሁም እና እኔ ምን ብዬ እንደምነግራችሁ አላውቅም። ብቻ ሀሳቧ አልተሳካላትም እንጂ ይሄ ነገር ቀድመን ባናቅ ኖሮ ሩታን ገደል ሊከቷት ነበር ሀሳቧቸው እና ይሄ ሀሳብ የእሷ ብቻ አይደለም፣ የሄርሜላ ብቻ ሀሳብ አይደለም፣ የነ ብሩክም የነ አቤልም ሀሳብ ነው። ምክንያቱም እሷ የምትመራው አብዛኛው ጊዜ በነ አቤልና በነ ብሩክ ነው እና ብቻ እነሱ ሀሳባቸው የነበረው አብርሽን ሚስቱ በሌለችበት ለማግኘት ነበረ። ወይም ደግሞ የዛኔ ይህንን ሀሳብ ሲመጣ አልተፈራረሙም ነበር ወይም ደግሞ ተለያይተዋል የሚባል ያክል አልነበሩም እና የዛኔ ብቻ እሱ ሀሳቧ የነበረው ቀጥታ እሷን ልካት አብርሽን ብቻ አግኝተው የፈለገችው ነገር ለማድረግ እንዲመቻት ነበረ። ግን ደግሞ አብርሽም አሁን አግኝተዋለች፣ እንደፈለገች ማድረግ ትችላለች። ግን ደግሞ አብርሽ የፈቀደውን የወደደውን አድርጎ